በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ። ጋችሁ ብሉት። በምትበሉበት ጊዜ ቆብ ደፍታችሁ ብሉ። አሁንም ስትበሉ ምርኩዝ ይዛችሁ ብሉት። በልታችሁ የተረፈውን በእሳት አቃጥሉት። የበጉን ደም መቃኑን ቅቡት፣ ወይም የቤቱን በር ቅቡት። የዚያን ጊዜ የእስራኤልን የበኩር ልጅ የሚጠብቅ የግብፃውያንን በኩር የሚያጠፋ ሞት ይመጣል አላቸው እግዚአብሔር። በጉን አረዱ፣ እንዳላቸው አድርገው ተመገቡ። የበጉን ደም መቃኑን ቀቡት። ሞት መጣና የበጉን ደም እያየ አለፋቸው። የበጉን ደም እያየ ሞት አለፋቸው። የግብፃውያንን በኩር በሙሉ ፈጅቶ አደረ። ለምን ይመስላችኋል? እስራኤል የእግዚአብሔር የበኩር ልጆቹ ናቸው። ፈርዖን የእግዚአብሔርን የበኩር ልጅ ስለቀማ እግዚአብሔር ደግሞ የፈርዖንን የበኩር ልጆች ቀማው ማለት ነው በሞት። ሰው የእግዚአብሔርን ዋና ነገር ሲቀማ እግዚአብሔር ደግሞ የሰውን ዋና ነገር ይቀማል። ሰው የእግዚአብሔርን ዋና ነገሩን ሲያከብር እግዚአብሔር ደግሞ ለዚያ ሰው ዋና የሆነውን ነገር ክብር መካከል በነፃ ስላለፉ ማለፍ ተባለ ማለት ነው። አንደኛ ሞት አለፋቸው፣ ሁለተኛ ከባርነት ወደ ነፃነት ተሻገሩበት፣ ሶስተኛ በባህር መካከል በሰላም አለፉ። ስለዚህ ፋሲካ ማለት ማለፍ ማለት ነው። እስኪ ማለፍ በሉ። ወይም ምን ማለት ነው? መሻገር በሉ። ምን ማለት ነው? ምን ማለት ነው? አሁን አንድ ነገር ብቻ ላስተላልፍ ሲሆን አሁን እኛ ዛሬ ሰኞ ነው። ይቺ ሰኞ ማን ነው ስሟ? በሉ እንጂ ምን አላችሁ? ጥሩ። ምን እያከበርን ነው? አሁን እዚህ ራት ላይ ምን እያከበርን ነው? ፋሲካ ምንድን ነው? መሻገር። እንግዲህ ካልተሻገርን ፋሲካን አላከበርንም ማለት ነው። ንገራችሁ፣ እንደ ትናንትናው ሆነን ፋሲካ ማለት አንችልም። ፋሲካ ማለት መሻገር ነው። ያልተሻገረ ሰው ፋሲካን አከበርኩ ማለት የለበትም። ፋሲካን እንድናከብር ያስፈልገናል። ይሄ ፋሲካ ምንድነው? መሻገር ነው። ይሄ በግ ማን ይመስላችኋል? መድኃኔዓለም ነው። የዓለሙን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ ነው ብሎ ዮሐንስ ወንጌላዊ ምዕራፍ 1 ላይ እንደተናገረው ያ በግ መድኃኔዓለም ነው። ሊቀ ካህናቱ እሱ ነው። በጉ እሱ ነው። መስዋዕቱን የሚቀበለው ንጉስም እሱ ነው። እንደ በግነቱ ለኔና ለእናንተ ሲል በዚች ምድር ላይ በምድር መካከል ስጋው ሲፈተት ደሙ ሲፈስ ውሏል። እንደ ሊቀ ካህናትነቱ ደግሞ የራሱን መስዋዕት ሲያቀርብልን ውሏል። እንደ ንጉስነቱ ደግሞ ጨረቃን ደም አልብሶ ከዋክብትን አርግፎ ፀሐይን አጨልሞ መንግስቱን ገልጧል። የመቅደሱ ጌታ መሆኑን የቤተ መቅደሱ መጋረጃ በመቅደድ አለቱን በመሰንጠቅ በገዛ ደሙ መቃብራትን በማናወጽ ምድርን አናውጾ ሙታንን በቃሉ በመቀስቀስ መንግስቱንም ክህነቱንም መስዋዕትነቱንም ገልጧል። ቅዱስ ጎርጎርዮስ እንደነገረን ለልዩ በግ መስዋዕት ወለልዩ ሊቀ ካህናት ሰዋኢ ወለልዩ ተወካፌ መስዋዕት፣ ራሱ በግ ነው፣ ራሱ ሊቀ ካህናት ነው፣ ራሱ ንጉስ ነው ብሎ እንደነገረን በጉ ጌታችን ኢየሱስ ክርስቶስ ነው። ነውር የሌለበት በግ ረዱ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ፣ በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹህ መስዋዕት ክርስቶስ ነው። በጉን በምሽት ረዱት የተባለበት ምክንያት ለጊዜው ግብፃውያን እንዳያያቸው ነው። ምስጢሩ ግን ክርስቶስ በጨለማ ስለተያዘ ነው። በጉን በምሽት ረዱት የተባለ ተሰብስባችሁ ብሉት ማለት ምን ማለት ይመስላችኋል? አንድነትን ይዛችሁ ቁረቡ ነው። ክርስቲያንነት ማለት አንድነት ነው። በምግብ ተሰብስበን በሐሳብ ከተለያየን ክርስቲያኖች አይደለንም። ማዕድ የተሰራው ሰው አንድ እንዲሆን ነው። ስለዚህ በጉን ስትበሉ ተሰብስባችሁ ብሉት፣ ትቆርባላችሁ፣ ታስቀድሳላችሁ። አንድነት ኑሯችሁ አስቀድሱ። ማጥፋት ያለብን ትልቁ ነገር መለያየት ነው። የፋሲካው በግ መለያየትን የሚያጠፋ ነው። የሚለያዩ ሰዎች እውነቴን ልንገራችሁ ክርስቶስን ከሰቀሉ ሰዎች ያነሰ ኃጢአት አይደለም የሚሰሩት። እግዚአብሔር ከተለየን ደግሞ ብዙ ነገር አይበቃንም። እግዚአብሔር ካለበት ደግሞ ጥቂት ነገር ይበቃል። እና ወደ አንድነት እንድንመጣ
የእርስ በርሳችን መከፋፈል፣ የእናንተ የምዕመናን መከፋፈል፣ የእርስ በርስ ደጋፊ መሆን፣ የመነኩሴ ደጋፊ የእንትን ደጋፊ መሆን፣ እርስ በርስ መከፋፈል፣ ቤተክርስቲያኒቱ ብጥብጥ ብላ አናቷ ዙሪያ ያለው በመከፋፈላችን። የራሳችን አድናቂ ክርስቲያን ደግሞ አይጸድቅም። አማኝ ክርስቲያን ነው የሚጸድቀው። የራሳችን ደስ ያለንን በስሜታችን የተመቸንን እየመረጥ እየተከፋፈል እና የኢትዮጵያ ቤተክርስቲያን እየደከመች ያለችው እድሉን ካገኘ ብዬ ነው። እየደከመች ያለችው በምንድን ተቀል አንድ መሆን ስላቃተን ነው። በየመንደራችን እየተጓተትን ስለሆነ አንድ እንድንሆን ያስፈልጋል። አንድ የአብነት መምህር እንዲያደረጉ የአብነት መምህር ማለት የቆሎ ተማሪ መምህር እንደማለት ነው እና እሳቸው አንዲት ክር አመጡና ልጆች አቤት እስኪ እቺን ክር የሚበጥሳሉ እንዴታ ክር በምን መበጥስ ቀላል ነው ለአንዱ መጠሳት ቆይሽ ብለው 50 ጊዜ ጠመጠሙት። እስኪ አሁን የሚበጥሳሉ ሁሉም መበጥስ አልቻሉም። ብቻዋን ሳለች ስንት ክር ናት? 50 ስትሆን ግን ከገመድ በላይ ሆናለች። የበጥስ አቃታችሁ። አያችሁ ልጆች አንድ ከሆናችሁ የሚበጥሳችሁ የለም። ከተደራረባችሁ ከተለያያችሁ ግን ትደክማላችሁ። የዚህ ዓለም ሐሳብና ሰይጣን አድክሞ ይለያችኋል ነበር። እንግዲህ ጌታችን የእምነታችን ራስ ነው። እስኪ የእምነታችን ራስ ነው። ራስ ማለት ምን ማለት ነው? ሰብሳቢ ማለት ነው። አንድ ሰው አይኑን ብትቆርጡት አይሞትም፣ እጁን ብትቆርጡት አይሞትም፣ ምላሱን ብትቆርጡት አይሞትም፣ እግሩን ብትቆርጡት አይሞትም። አፍንጫውን ብትቆርጡት፣ ከንፈሮቹን ብትቆርጡት፣ ጥርሱን ብታወልቁት አይሞትም። ራሱን ከቆረጣችሁት ይሞታል። ራስ ሕይወት ስለሆነ ሰብሳቢ ስለሆነ በክርስቶስ መሰብሰብ ከኖርን ሕይወት ይኖረናል። በጉን ተሰብስባችሁ ብሉት። እየቸኮላችሁ ብሉ ማለት እንሞታለን እያላችሁ ሥጋ ወደሙን ተቀበሉ ማለት ነው። መቸኮል ማለት ነገ ሞታለሁ እያላችሁ ማለት ነው። ነገ ሞታለሁ አሁን ቶሎ መንገድ ያለ ሰው ቶሎ ስጡኝና ጎርሼ ነው ይላል። መንገደኛ ናችሁ። ነገ ልትሞቱ ትችላላችሁና ለቁርባን ተዘጋጁ። ኢየሩሳሌም የመምጣት ዋናው ሐሳብ ሥጋ ወደሙን መቀበል። ኢየሩሳሌም ማለት ሰማያዊ ማዕድ የተሰጠባት ናት። እዚህ መጥተን የላይ ተመልካች መሆን የለብንም። ከዚህ በኋላ ካለ መቁረብ ወደ መቁረብ መሻገር አለብን። እውነቴን ነው። አሁን ይህን መርሃ ግብር ያዘጋጁት ወንድሞቻችንም እነ ዲያቆን ወርቁም ሌሎችም ለዚህ ምክንያት ነው የሆኑን። ይህን እንደ ድል ቆጥራችሁ ወደ መቁረብ ካልተሻገራችሁ አልኖርንም። መሻገር አለብን። እንዴት ለፍታችሁ የአባታችሁ ማዕድ ሳይጎድል ጦማችሁን ትኖራላችሁ? እያያችሁ ታላቅ ሞታል ሲባል ታናሽ እየተደፋ ነው። አጠገባችን ያየናቸው ሰዎች የሉ። በእድሜ ጠብቆ የሚገል ሞት የለም። ስለዚህ እግዚአብሔር ሰዎች መሻገር አለብን። እየቸኮላችሁ ብሉት። ስትበሉስ ምን አድርጋችሁ ብሉት? ጫማ አድርጋችሁ ብሉት ማለት ወንጌል ተማሩ ማለት ነው። የሰላሙን ወንጌል ተጫምታችሁ ቆሙ እንዳለ ኤፌሶን 6:10 ላይ ተሰይመክሙ ኃይለ ወንጌል ዘበሰላም ወንጌልን ተጫምታችሁ ብሉት ማለት ነው። የሾህ አክሊል ቆብ ደፍታችሁ ማለት ለእናንተ ሥጋዬንና ደሜን በመስጠት በላይ የደፋሁትን የሾህ አክሊል እያሰባችሁ ቁረቡ። ምርኩዝ ይዛችሁ በሉት ማለት በመስቀሌ አምናችሁ ሥጋ ወደሙ ተቀበሉ ማለት ነው። ባሪያ እንዳይባላ ተጠንቀቁ ማለት ምን ማለት ነው? የኃጢአት ባሪያ የሆነ ሰው እንዳይቆርብ ከኃጢአት ባርነት በንስሐ ውጡና ቁረቡ ማለት ነው። ፋሲካ ማለት እሱ ከልማድ መሻገር። ለፍላፊ የሆነ ሰው ከለፍላፊነት ወደ ጭምትነት መሻገር። ሐሜተኛ የሆነ ሰው ከሐሜተኛነት ወደ አንዳንዱ ሰው እኮ ሲሳደብ በስመ አብ ወወልድ ወመንፈስ ቅዱስ በስድብ ማስተርስ ያለው ነው የሚመስል። እውነቴን እኮ ነው የምነግራችሁ። እንዴ ስድብ የሚያመርት ሰው እንደ ፋብሪካ ማለት ትክክል አይደል? መሻገር አለብን። ኢየሩሳሌም መተብ ሊበቃን ይገባል። እንዴ በጣም መሳደብን መተው። እንቅልፋን የነበረ ሰው ወደ እንቅልፍን ወደ መቀነስ መሻገር። ስግብግብ የነበረ ብቻውን የሚበላ ወደ መጽዋዕትነት መሻገር። ሰዎችን ገሎ በሐሰት ከሶ በሐሰት አስመስክሮ በሐሽጦ የደም እንጀራ የሚበላ ሰው እሱን ጎዳና ማድረግ መሻገር አለበት። ሰነፍ ሰው ወደ ትጋት መሻገር አለበት። አናነብ እንደው ይገርባችኋል። እስቲ አሁን እንደው መጽሐፍ ቅዱስ በወር አንዴ የማታነብ ብላው እንደው አላዋርዳችሁ ምን ወንድማችሁ እንጂ ስንቶቻችሁ እንደማዋርዳችሁ እርግጠኛ ነኝ። አውጡ በወር አንዴ እንኳን አንብባችሁ የማታውቁ ማለት ተሻገሩ እንጂ ጎበዝ
አላደርሰኝ ብሎ አንድ ሰውዬ እኔን መጣ ገዳምና እንደ አባ ምከረኝ አለኝ። በቀን አንድ ምዕራፍ መጽሐፍ ቅዱስ አንብብ አልኩት። ሰውዬው ትልቅ ማዕረግ ያለው ሰው ነው። እንዲህ ነው እንዲያ ነው አላቸው እና ጊዜ የለኝም አለኝ። በጣም ቱማች ቢዚ ነኝ አባ፣ እኔ ስብሰባ ይበዛኝ አለኝ። እኔ ያልኩትን አንድ ነገር ልንገራችሁ። ደቂቃ ይዤ መጽሐፍ ቅዱስን አንብብ አልኩት። ደቂቃ እንዳያስኩ አያውቅ። አንብብ ጨርስ፣ ምዕራፉን ጨርስ አቁም አልኩት። የፈጀበት 2 ደቂቃ ከ17 ሰከንድ ነው የፈጀበት እና 2 ደቂቃ ከ17 ሰከንድ የለውም ይዘውኝ ፌስቡክ ላይ የምታነቡት 17 ደቂቃ አይፈጅም። ራሱ የምታነቡት ቴክስታችሁ ራሱ የምትላላኩት ቴክስት 20 ደቂቃ አይፈጅም። እንደው መቼ ነው የምንሻገረው ዘመዶቼ? እንሻገር። እዚህ መተን ሆ ማለት አይደለም፣ ተሻገሩ። ፋሲካችን ክርስቶስ ታርዷልና አሮጌውን እርሾ አስወግዱ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እስመ በፋሲካነ ተሰቅለ ክርስቶስ፣ ፋሲካችን ክርስቶስ ታርዷል፣ አሮጌውን እርሾ አስወግዱ። አመላችሁን ማለት ነው። ቂምን መተው። እኔ አንዳንድ ሰው ምን ይላል? እኔ ቂም መያዝ አልወድም። በነገራችሁ ላይ ያው አብረን አንቀጥልም ነው እንጂ ቂም መያዝ አልወድም ይላል። ይሄ የዘመነ ቂም ነው ደግሞ። እንዴት አብረን አንቀጥልም ግን ቂም አላስኩም ማለት ነው። ቂም ማለት ነው አንድን ሰው ስታስቡት ደስ የማይላችሁ ከሆነ እሱ ቂም ነው። ቂም የያዘ ሰው ደግሞ ነፍሱን በሁለት መንገድ ይበቅላታል። አንደኛ የእግዚአብሔርን ሕግ በማፍረስ ይቅር እላችኋለሁና ምን በሉ ብሏል ጌታ? ይቅር በሉ ብሏል። ሁለተኛ ደግሞ እሱ ይቅር ሲል እግዚአብሔር እሱን ይቅር ይለው ነበረ። ይቅር ባለማለቱ ለነፍሱ ምን አሳጣት? ይቅርታ አሳጣት ይላል። የራስን ነፍስ ትበቀላለህ ማለት ወደ ይቅርታ መሻገር። ይሄ መንደረኛነታችን ሁሉ መሻገር አለበት። መሻገር ከዚያስ ሐሞት ጨምራችሁ በሉት። በጊዜው ስጋ በልቶ ሐሞት ሲጨምርበት የበላ ነው ይበታተናል። ጥሩ ነው ሐሞት። ምስጢሩ ግን ምንድነው? እኔ ለእናንተ መራራ ሐሞት እንደጠጣሁላችሁ መራራ ነገርን እየታገሳችሁ ስጋ ወደሙ ተቀበሉ። ክርስቲያኑ መራራ ነገር ቻሉ ነው። እሱን የነገረን የተረፈውን በሳት አቃጥሉት ማለት የተማራችሁትን ተምራችሁ ሌላውን እግዚአብሔር ያውቃል በሉ ማለት ነው። እሳት የተባለ እግዚአብሔር ነው። እግዚአብሔር ያውቃል በሉ። እሱን ሲለን ነው ጌታ መቃኑን ቅቡት። መቃኑ ማለት በሩ ነው። የክርስቲያኖች ከንፈር የክርስቶስ ደም ካለበት ሞት ያልፋቸዋል። የቤቱ በር የተባለ የክርስቲያኖች ከንፈሮቻቸው ናቸው። የበጉ ደም የተባለ የክርስቶስ ደም ነው። እሱን የቆረቡ ሰዎች ሞት ያልፋቸዋል። ከሞት እንኳን አክሊል የሚያገኙበትን ሞት ይሞታሉ። ስለዚህ እግዚአብሔር ሰዎች እኔ የምላችሁ ሞት ይላችኋለሁ። ኢትዮጵያም እያያችሁት ነው፣ በየስፍራው ሞት ነው። እዚህም ቢሆን እኔ አልናገርም። በዚህ እንትን አሉ፣ በዚህ እንትን አሉ። አልናገርም። ሲሆን የከረመውን ታውቃላችሁ። አጠገባችሁ ተቀምጦ አህያ ናት እየሞተች የምትበላ። አህያ እየሞተች የምትበላለች። በምድር ካሉ እንስሳት እየተንፈራገጠች የምትበላ አህያ ናት። እንደ አህያ ዝም ብለን ቁጭ ብለን እንዳንሞት የእግዚአብሔር ቤተሰቦች። ስለዚህ ከኃጢአት ባርነት እንሻገር። ግልጽ ማለት ድንቁርናን ከድንቁርና መውጣት አለበት። ከመለያየት ወደ ርስታችን ወደ ቤተክርስቲያንና ወደ መንግስተ ሰማያት እንሻገር። እግዚአብሔር ያሻግረን። እግዚአብሔር ያሻግረን። ወደ ቅዱስ ሥጋ ወደ ክቡር ደሙ ያሻግረን። ወደ ቤተክርስቲያን አንድነት ያሻግረን። ወደ ስርዓት ያሻግረን። ይሄንን የምላችሁ የመጨረሻ ሁለተኛ መልእክቴ አሁንም ያው ነው። አንድ ነገር ነው። አንደኛው ፋሲካ ማለት ምን ማለት እንደሆነ እንገራችሁ። ፋሲካችን አሁን ማን ነው? ክርስቶስ ነው። ሁለተኛውን የምነግራችሁ አንድ ምሳሌ ብቻ ለመመሰል ነው። ስለ አንድነት ነው የምነግራችሁ። ስለምንድን ነው ያልኳችሁ? አቤት አንድነት። እስኪ ከሰውነታችን ውስጥ አንድ ተረት አለ፣ የማይጠቅም ተረት። ኢትዮጵያ ውስጥ ምን ተረተው ስጋ ቁጠር ቢሉት ጣፋን ቁም ነገር ብሏት ማለት ነው። ስጋ ቁጠር ቢባል እነ ልብ እነ ኩላሊት እነ ምንድነው ደና ስጋ ስትተናገሩ እነዚህ አንጥቶ ማንን ቆጠረ? ግን ጣፊያን ብናወጣት ቆመን ማለት እንችላለን ወይ ነው ጥያቄው።
የሰውነታችን የጨው መጠን ከሚቆጣጠሩት አንዷ እባብ ናት። ጣፊያ ብትወጣ ሰው ይቆማል? ካልተናደዳችሁብኝ እና እንደው ካልተጸየፋችሁኝ ወይ አባ ወራዳ ነው ካላላችሁኝ ሌላ ጨም ሰው የሚጸዳዳበት አካሉ ስራ ቢያቆም ምን ይመስላችኋል? ምን አይዛችሁ ግድ የላችሁ አካላችሁ አይደል? ምን ይመስላችኋል? አሁን እኮ አቶ ገኒ ወይዘሮ ገኒ ቢባል እኮ ያስላለ ባይኖር እኮ ማጌጥ አይቻል፣ መሽሞን አይቻል፣ ነጭ መልበስ አይቻል፣ መኳንንት ወይዘሮ መባል አይቻል፣ ጌቶቹ እመቤቲቱ መባል የለ መዋረድ ነበር የነበረው። ስለዚህ ምን አለ ቅዱስ ጳውሎስ? የምትንቀው አካልህ ክብርህ ነው አለ። እስኪ በሉ የምትንቀው አካልህ በሉ ምን ማለት ክብርህ ነው አለ። የምትንቀው አካልህ ነው አክብረው የሚውለው። የምትንቀው አካልህ ቢጎል ግን ከብረህ መዋል አትችልም፣ ከብረህ ማደር አትችልም። ያ ማለት ነው የምትንቀው ወንድም የምትንቃት እህት ምንድን ነው ማለት ነው? ክብር ይሆናል። ሰውን አቅልለን ከማየት ሰውን ታናሽ ከማለት አሁን ይህንን አንድነታችን እንድናመጣው እውነቴን በጣም ደስ እኮ ነው የምንለው። ሰይጣን የሚቀናበት ትልቁ ነገር ምን እንደሆነ ንገራችሁ? አንድነት ነው። ይህን ማጥበቅ የፈለኩት ሕዋሳት ቢለያዩ መቆም ይችላሉ። እስኪ አንድ ነገር ላሳያችሁ። ለምሳሌ እኔ የጥፍር በሽታ ጥፍር መጥመጥ ይባል ነበር በድሮ። ይሄ ቢያመኝና እንደው አይን የሚያገበኝ የታመመ ጥፍር ነው ቢል የመጨረሻ መልእክቴ ነው ይሄ። እንዴ ጥፍር ነው የታመመ ምራ ገባይ ቢል ምን የሚገጥም ይመስላችኋል? ቆይ ምን እንደሚገጥመው ላሳያችሁ። አይን ሲወዘወዝ ምን ይሆናል ማለት ነው? እንግዲህ ሐኪሞቹ እንደነገሩን ይሄ ጭንቅላታችን ኮማንድ ሴንተር ነው የሚባለው አይደለም ነው? ምንድነው ኮማንድ ሴንተር? አሁን ለምሳሌ ጣታችን እኔ ሐኪም ጠይቄ ነው አልተማርኩም። ላልተማርኩት ነገር ይቅር በሉኝ። እዚህ ለምሳሌ እዚህ አካባቢ ሰው በመርፌ ቢወጋኝ እዚህ ውስጥ መርፌ ሲወጋ የሚያመኝ ለምን ይመስላችኋል? ሜሴጅ ትራንስሚተርስ አለ። ታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው